ደስ ብሎኛል ነው የምላችሁ። ምን አግኝተሽ ያሳያችሁ። ከኢትዮጵያ ሰው ሲመጣ እንደዚህ ስጦታ ይዞላችሁ ሲመጣ መጽሐፍ ግን ሲመጣ በኩርቱ ፌስታል ነበር በርግጥ የመጣው። እንዲያምር ብዬ ነው በዚህ የገለበጥኩት። እዩት እዩት መጽሐፍ። ወይኔ አዋረድከው የበላው ቸኮሌት ከውስጡ። እሺ ዮዲታ የሮማን ተወልደ ብርሃን አዲስ መጽሐፍ ግለ ታሪኳን የጻፈችው። በጣም ቸኩያለሁ እስካነባት ድረስ። ሮሚ በጣም የምትወደድ ሰው ናትና ቸኩያለሁ እስካነባት። እሷን ካላነበብኩት ውስጥ ሌላው የውበት ሰሌዳ የመንበረ ማርያም ኃይሉ ቆንጆ መጽሐፍ የግጥም መጽሐፍ ነው ሲሉኝ ስለነበረ እሱን፣ ፉካ የዘቢብን ዘቢብ መልኬ አጫጭር ልቦለዶች ናቸው እነሱን፣ ትዝታና መንገድ ሰብለ ደምሴ ይሄም እንደዛው ሪከመንድ ተደርጌ ነው። ዥዋ ዥዌ የህይወት ምሻው እንግዲህ የህዊ ሁሉም መጽሐፎቿ ኖሩኝ ማለት ነው። አሁን የቱ ጋር እንዳለ ሁሉም አላቅም፣ ብቻ ግን አሉ እዚህ ውስጥ እዚህ መደርደሪያ ውስጥ አሉና ይሄ አሁን የመጨረሻ ላይ ያወጣችሁ ነው እሱን። ከዛ ደግሞ የነበሩኝ እንዲኖሩኝ አሁን በእጄ እንዲኖሩ ነው። አንዳንዴ እንድገልጣቸው ስለፈለኩኝ ይወስዳል መንገድ ያመጣል መንገድ አዳምዬና ከሰማይ የወረደ ፍርፍር እንደዚሁ 7 መጽሐፎች 2 ያነበብኳቸውና 5 ያላነበብኳቸው መጽሐፎች መጡልኝ። ከዛ ደግሞ እህታችሁ ደግሞ እንደዚህ በፖስታ ስትልክላችሁ በቃ ደስ የሚል ስሜት አለው ነው የምላችሁ። ዋናተኛ ፀሐይ ኤልሳ ሙሉጌታ ኤልሲ 2ኛ መጽሐፏ ነው ይሄ። ከዚህ በፊት ሐምራዊ ተረኮች ነበራት፣ ይሄኛ 2ኛው ነው። ኤልሱዬ እስካነብሽ በጣም ቸኩያለሁ። ደግሞ ሲያምር በስማ በጣም ያምራል ከበሩ። ዘሪቱ ከልጅነት እስከ ልጁነት እሷንም እንደዚሁ እንግዲህ ስለምወዳት አነባታለሁ። ሌላው ደግሞ የመጨረሻው ደግሞ የጠይብዬ ጽጌረዳ ጎንፋ የጻፈችው የምስጋና ገጾች በቃ ይሄንን ይመስላል። በእውነቱ ደስታ